won't believe it እንዳለን። በዛሬው ቪዲዮ አንድ በአራተኛ ዓመት አፓረንት የወጣ ተማሪ የሚያሳልፈውን ሳምንት አሳያችኋለሁ። ባይ ዘ ዌይ ይህ ቪዲዮ በዚህ ክረምት የሚቀጥል የኢንተርንሺፕ ሲሪየስ ነው። የባለፈውን ቪዲዮ ካላያችሁት እሱን አይታችሁ ተመለሱ። ከዚህ በፊት ምን አመለጣችሁ መሰላችሁ? ባለፈው ውሰድ የተባልኩትን ደብዳቤ ትላንት ሄጄ ተቀብዬ መጥቻለሁ። ዛሬ ደግሞ አፓረንት የምጀምርበት የመጀመሪያ ቀን። ዛሬ አፓረንት የምጀምርበት ቀን ነው። ለማን የተነሳሁት 12 ሰዓት ነው ሰርቪስ የሚመጣው። ይሻላል ጀምረናል ይላል። ይኸው እነዚህ የለበስኩት ሳይድ ባግ ያለች ዛሬ ሳይድ ባግ ይዘናል። እንሄዳለን። እንደተለመደው ፋዘር ነበር የቀሰቀሰኝ። ደግሞ ለሰርቪስ ደውዬለታለሁ እየመጣን ነው ብሎኛል። እንጠብቋለን ቆመን። እንግዲህ ምን አይነት መኪና እንደሚሆን ገምቱ እስቲ። አም ገሲንግ ይሄ ሃይሉክስ ተሳስተሃል አብርሽ፣ ዶልፊን ነው። በዚህ በጧት ላጥ ብለን ነበር ሳይት የደረስነው። ሻውት አውት በሹፌር won't believe it እንዳለን ደርሰናል እና እንጦጦ ነው ያለን። አካባቢውን አሳያችኋለሁ። ሊትራሊ ገጠር ያለ እርሻ መሬት አለ ምናምን ቀበላ ምናምን የተባለው ሰውዬ ገና ለምን ተመስኮ አሁን ምንድነው የምናደርገው? ሰውዬውን እንጠብቀዋለን ቁጭ ብለን ማለት ነው። ሊትራሊ ማንንም ማወቅ አሁን ዝም ብዬ አካባቢው ቱሪስታችሁ ይሁት እኔም አላውቀውም። ጀስት ፊገር አውት እናደርገዋለን አንድ ላይ። እዚህ ጋር ትምህርት ቤት የሚመስል ነገር አለ። ከዛ እዚህ ጋር ሜዳ ነው፣ ኳስ ይጮቱበታል ምናምን። ላይ ጋር ምናምን ሜዳ አለ። ከዛ ይሄ ወደዚህ ተራራ ነው የሚሰራው መንገድ። ይሄ ቁርስ የሚውሉበት ምናምን ቤት መሰለኝ። ቲንክ እጂ ቁርስ ልብላ። ይሄ ነገር ብስኩት ነው ወይስ ቆቀር ነው የሚባለው? እናም ቁርሴን ቆቀር ሻይ እያረኩ በደንብ ነው የበላሁት። ምን አባቱ እስካሁን ምንም ሰው አላገኘሁም። ጭር ያለ ሰፈር ነው ነበር። ጭር ያለ ሰፈር ምንም ነገር ነው። ሰው ራሱ ከስንት አንዴ ነው ማለት እዚህ አካባቢ። የስፖርት ክፍለ ጊዜ ነው መሰለኝ። ህፃናት እየሮጡ ነው ሜዳ ላይ እና የሰፈሩ ስም ደግሞ አካኩ ነው። እሺ አካኩ ነው የሚባለው ሰፈሩ ስም። እና አላችሁ ሰፈር ማቆም ልጅ ድሮ አብረን ነበር የተማርነው ምናምን እና እሱ እዚህ ነው የሚሰራው እና እሱን አግኝቻለሁ። አይደብረኝም። ከአሁን በኋላ ነው መላክ። ቆየሁ እስካሁን አልመጣም። ታች ሳይት ወርዶ አልመጣው ብሎኝ እስካሁን አልመጣም። እየጠበኩት ነው እንግዲህ እስካሁን ውጪ። A few moments later ይህ መኪና ያለቃው ነው። በመኪናው ወስዶ ኢንጂነሮችንና ሰርቬሮችን አስተዋውቁ፣ የምፈልገው ነገር ካለ እነሱን ልጠይቅ ነግሮኝ ሄደ። ይህ ቦታ በጣም ነው የሚያምረው። ሰርቬሮቹም የሚሰሩትን ነገር አሳዩኝ። ከዛም በሲኖ ጉዞ። ሲኖ ላይ መሆን ግን በጣም ደስ የሚል ነገር ነው። believe me I know። እና ይገርማችኋል በጣም ብዙ ኢንጂነሮችን ታውቁ ወደ 4 ምናምን ደሳስ የሚሉ ሳይት እያሳዩኝ ነው እላቸዋለሁ። ኢንጂነሮቹ አንዳንድ ስትራክቸሮችን ካሳዩኝ በኋላ ተመለስኩኝ። አሁን ምሳ ሰዓት ነውና ምሳ ልንበላ መጥተናል። ፓስታው ትንሽ ቦክቶ ነበር፣ ግን ርቦኝ ስለነበር በደንብ ነው የበላሁት። ተበልቷል። ፓስታው ተበልቷል። አሁን ደግሞ ስራ ሰዓት እስኪጀምር እንጠብቃለን። እንደዚህ ለብሼ መምጣት አልነበረብኝ። ስልኬን ቻርጅ ላደርግ ዘጋ ነው እና a few minutes later ለስልኬ ቻርጀር አላገኘሁም እና ስልኬ 5% ነው ቢዘጋ ነው። እንደምን አደርጋለሁ ግን አሁን በስራ ቦታ እየሄድኩ ነው። ወደ 10 ደቂቃ ምናምን መንገድ ነው። አሁን እዛ እየሄድኩ ነው ደግሞ
ይደረጋል። አዋራ አስጠላ። ሙሉ መንገዱ እንደዚህ ነው። እሺ እና ላይ የሚታያችኋል እንዴት ክትናለ ምን እንዳገኘ ይታያችኋል። ስልኬ ከመዝጋቱ በፊት የመጨረሻ ቪዲዮ ነው። ስልኬ ሊዘጋ ነው። 1% ነው የቀረው። ተመልሻለሁ። ስልኬን ዘግቶ ነበር። ከዛ ቻርጅ አረኩኝ። ወደ መብራት አልነበረም እና ማብራት ፈልጌ ቻርጅ አድርጌ ነው ከፍቷል። ብዙ አላደረገልኝ። አሁን ቢያንስ ወደ ቤት አስገባኛል። ወደ ቤት እንሂድ። 12 ሰዓት ሆኗል። ወደ ቤት መሄጃ ሰዓት ደርሷል እና የመጀመሪያ ቀን የሳይት ቆይታችን ይህን ይመስል ነበር ማለት ነው። ቤት ስገባ ማታ 2 ሰዓት ተኩል ሆኖ ነበር። በማግስቱ መኪናችን ሙሉ ስለነበር ወደ ስራ አልሄድኩም ነበር። ዛሬ ቀን 2 ነው። ፊቴን ታጥቤ መጥቻለሁ። ሌትስ ጎ ልብስ ልበስና እንሄዳለን። ቲንክ አንዳንድ ቀን እያልኩ መሄድ መሰለኝ ከሙ ያለብቻ ደግሞ አንድ አስቸጋሪ ነገር እንደሆነ ነገራችሁ። በጣም የበረደው ነው። ቀጭ ነው የሚባለው ከንፈሬ ማርያም የሆነ ነገር ነው። በጣም ተሰነጣጥቋል። ቀጭ ነኝ ቀጭ ይዞኛል እና ዛሬ ቫዝሊን ይዘን ነው የምንሄደው። ወጥተናል ይልሃል። ዛሬ ፋዘር ቀድሞኝ ነው የወጣው። ዋጊ እንደሚያክል አይታችኋል። መሳቂን አሳያችኋለሁ በኋላ ምን እንደሚያክል ብድዬ መሳቃ ይታሰራል። አሁን ሰራተኛ ስንሆን እዚህ ሰዓት ማለት ነው። አይ ሰርቪሳችን በተለመደው ሰዓት መጥቶ እየበረረ ነበር ወደ ሳይት ይዞ አርሰራት ይላል። ቦርሴ ምን እንደሚያክል እያያችሁት ነው። ያ እዚያም ቦርሳ ውስጥ ምን እንዳለ ነው ማሳያችሁ። የመጀመሪያ ቦርሳ ሲከፈት ይሄ ሎሽን ነው። እዛች ጋር ቫዝሊን አለ። ከዛች ጋር ፓወር ባንክ አለ። ከዛ ቻርጀር አለ። ይሄ ተዘጋ። ዘጋው። እዚህ ውስጥ ደግሞ ሰልፊ ስቲክ ነው ያለው። ትንሽዬዋን ሰልፊ ስቲክ አለች። እሷን እንጠቀማታለን። አሁን ወደ ሜን ኢቨንት መጥተናል። እዚህ ሜን ኢቨንት ውስጥ ምንድን ያለው መሰላችሁ? ምን ይታያችሁ? ምሳቃ፣ ደብተር። ባለፈው ደብተር ይዤ አልመጣሁም እና ዛሬ ደብተር ይዣለሁ ማለት ነው። እንትን ውስጥ ያለው ይሄ ነው። አሁን ስንል ሻይና ቆቀር ልንበላ ነው። እስኪ ልብስ ተቀይሯል ይላል። ባይዘው ይሄ ልብስ በራሴ ብር ሰርቼ የገዛሁት ነው። እሺ ሰርቼ ነው የገዛሁት እና አሁን ተቀዳዷል ምናምን የስራ ልብስ አድርገነዋል። ወደዚህ የመጣ መኪና ካገኘን ያው ሊፍት እንጠይቃለን። ቅርብ ቢሆንም ማለት ነው። አይ ቲንክ የአገልባጭ መኪና እየመጣ ነው፣ ይታያችኋል ከጀርባ። እሱን ሊፍት እንጠይቃለን። ሳልጠይቀው አልሄድም። ውርጭ ነው ሰፈሬ የብርዱ መድኃኒት። በጣም ነው ይበርደው። የብርዱ መድኃኒት ስጪ በከንበሬ። ማንዶች ታውቂያለሽ? ከምር ግን ማለት ነው የሆነ ብቸኛ እዚህ የሚታያችሁ ነገር ታላቁ ተራራ ምናምን ቤቶች ጣል ገጠር ነው ማለት ነው። ምንም ነገር ነው የሌለው ምንም ማለት ነው። like literally እዛ ጋር I think እዛ ጋር ቤተክርስቲያን አለ። እዛ ጋር ቤተክርስቲያን አለ። እሺ ከዛ ቤት ያለው እዚህ ጋር ጣል በቃ ይኸው እንዲህ ዝርዝር ብሎ እንዳሉ ቤቶች ጠጣውቴና ፋራስ ዛሬ በተቻለኝ አቅም ሙሉ ለመቅረጽ ሞክራለሁ። ያው ፓወር ባንክ አለኝ፣ አይዘጋም ፕሮባብሊ ስልኬ። ካልዘጋ በጣም ነው ሲል፣ ከዘጋ ግን እድላችሁ ነው። ይህንን እንትን እንጆ ያደርገዋለሁ ራሴ ማለት ነው።
ትናንትና ይሄ አልነበረም። ከትናንት በፊት የመጣው ጊዜ አልነበረም። አዲስ ነገር ነው ይሄ ማለት ነው። ኦኬ ከምር ግን ምን መስራት እንዳለብኝ ነው እኮ አላውቅም። ማርያምን ዝም ብዬ እየቆምኩ ነው የምመለሰው። ዛሬ ዝም ብዬ ጥያቄ አትንደፋቸው ተደብ ነው መስላቸው። ጋሽ ሌላ የሚደብረው ነገር እንደሆነ ታውቃላችሁ? እዚህ ታች ከወረድን በኋላ እንትን የለም፣ ኔትወርክ አይሰራም ጭራሽ። እሺ ጭራሽ ነው ኔትወርክ የሌለው። እኔ ደግሞ የምጠቀመው ሳፋሪ ጭራሽ ይጠፋል። ነው ሰርቪስ ምናምን ነው የሚለው። ዲስከቨሪ ላሳያችሁ። ይታያችኋል? ይሄ የከሰል ድንጋይ ነው። እሺ የከሰል ድንጋይ ነው እና ይታያችኋል? ይሄ እዚህ ጋር ጥቁሩ የሚታየው እሱ የከሰል ድንጋይ ነው። እዚህ ጋርም አለ። አያችሁት? ይሄ የከሰል ድንጋይ ነው ሊትራሊ ማለት ነው። የመቀመጫ ጸዴ ስፓት አግኝተናል ነው የምልህ። አሁን እዚህ ጋር ደቃስ እንላለን። ለመደገፍ ይመቻል። ግን ጥላ ቦታ ስታገኙ ያለው ሰላም ደስ ይላል። የጽድ ዛፍ ነውና ደስ ይላል። ብቻ ጠራራው ፀሐዩ ሲያስጥ ደግሞ ዘ ቪው ፕራይስለስ። ይሄ የሚያምር እዚህ ጋር ይታያችኋል። ቀጥ ብሎ የቆመ ተራራ ነው። ቀጥ ብሎ ነው የቆመው። ወዲህ የለ ወዲህ የለ። ዝናብ እየመጣ ይመስላል እና አሁን ምሳ ሰዓት ደርሷል። ሄደን ምሳ እንብላ። ኦኬ በቪው ይሄን ይመስላል። ታያችሁ? እዚህ ገደል ውስጥ ነው የምንሰራው። ድሮ በልጅነታችሁ ጢሎ ይዛችሁ ታውቃላችሁ? እኔ ግን በጣም ይዤ ነው ያደጉት። እስቲል ግን በጣም ደስ የሚልና የማይጠገም ነገር ነው። ኤክሰፕት አዋራ። ሊፍት የሰጠን መኪና ይሄ ነው። ማዘር የቋጠረችልኝ ምግብ እስኪ በቃኝ ብልት። ታንኪዩ ሜ ተጸዳ። አዲስ ጓደኛ ተዋወቅኩኝ። እኔን ፈልጋ የመጣች መስሎኝ ነበር። ለካ ምግብ ፈልጋ ነው የመጣችው። መኪና ውስጥ ነኝ ያለሁት። ስራ የለምና አለቆቻችንም የሉም። ምንም የምንሰራው ስራ ስለሌለም እናደርጋለን። መኪና ውስጥ ችል እናደርጋለን እና በጣም ነፋስ የነፈሰ ነው እና አይኔ ሊጠፋ ነው። እግዚአብሔር ነው አዋራ አይኔ ውስጥ ነው። እዚህ ስራ የሚደብረው አዋራው መቅረጽ ረስቼ ነበር። ሶሪ። ቀን 2 በዚህ መልኩ ተጠናቀቀ። ሄሎ፣ እንዴት አደራችሁላችሁ? ዛሬ ቀን 3 ለሚሄድ ነው። ሌትስ ጎ። ደርሰናል። 12 ሰዓት ነው። 1 ሰዓት ከ20 ነው ገና። ቁርስ እንብላ ገብተናል። ቆቀራችን ዛሬ አክቹሊ አምባሻ ነበር። ወቀያ አምባሻ ነው ዛሬ። ቁርስ በላን። ከዛ ወደ ሳይታችን እየሄድን ነው። ታውቁታላችሁ እና ዛሬ ስራ ብዙ የለም። ዞር ዞር እያለን ሰራተኞቹ የሚሰሩትን እያየው ነው። አክቹሊ ብዙ ስራ የተሰራ ያለው እዚች ጋ እችኛውን ለመምራት የተሞከረ ነው። እዚች ጋ የሆነ የሚሰራ ነገር አለ። ከዛ እዚህ ውስጥ እንትኖች ውስጥ ይሄ ከልቨርት ውስጥ የሚሰራ የሆነ ባዞላ የሚባል ነገር አለ። እሱን እየሰሩ ነው። አለቃ ነው ለካ ሰው ነው መጥቶ የኔው ነገር ነው የሚጠይቀኝ እንዴ ብሮ እና አለቃ ደስ ይላል። ሌላ አንድ ጠንቅ የሚሆነው ነገር ደግሞ እንደው ታውቃላችሁ፣ አዋራ። ስማ ንፋስ ከነፈሰ ደግሞ አዋራው እንዴት እንደሚያስጠላ እግዚአብሔር። ምሳ ሰዓት ደርሷል። ወደ ምሳ እየሄድን ነው።
ዛሬ ከኢንጂነሮቹ ጋር ነበር የበላሁት። መሳይን በልቼ ሻይን ጠጥቼ ተመለስኩኝ። እኔ ቡና አልጠጣም። በማይመለከተኝ ገብቼም ሳይ ነበር። መካኒኮቹ የሆነች መኪና ለመስራት እየሞከሩ ነበር። አሁን 9 ሰዓት ኦልሞስት 10 ሰዓት ሊሆን ነው እና ዛሬ ስራ ተሰጥቶኝ ስራ እያሰራው ነበር። ለመቅረጽ አልተመቸኝም። ስልኬን ቻርጅ ላይ አድርጌው ነበር እና የሆነ ቦታ የሚሞላ ነበር። እሱን እያሰራው ነበር። እኔ ያሰራሁት ይሄን ነበር። ወደዚህ 40 ስትመጣ እሱን ዛሬ ሲኖ ላይ ነን ይላል። ከሲኖ ጀርባ ሆኜ አላውቅም ነበር። አብረሽ ነኝ ከሲኖ የሁሉ አዋራ ነው እንግዲህ። ከአዋራው በላይ የሚደብረው ምን እንደሆነ ታውቃላችሁ? ይህን ቪዲዮ ከምታዩት ሰዎች ውስጥ 55%ታችሁ ሰብስክራይብ አላረጋችሁ። የኔን ቪዲዮ ኢንጆይ የምታደርጉት ከሆነ ሰብስክራይብ እያደረጋችሁ 1000 ያስገቡ። የመጀመሪያ ነው ከሲኖ ጀርባ ኢንዶኔዥያ ሲመጣሽ 12 ሰዓት ሆኗል። እሺ ፒፕል እስካሁን ስራ አልጨረሰም እና አሁን በኋላ እየመሸ ስለሚሄድ ስልኬም ስትራግል ማድረግ ስለምትጀምር እኔም ቻው ልበላችሁ። ሰብስክራይብ አድርጉ፣ ይህን ፋሚሊ ተቀላቀሉ። ከአሁን በኋላ እንደዚህ አይነት በጣም ደሳስ የሚሉ ቪዲዮዎች ይደርሷችኋል። ባባይ ቻው።